Ethiopia is the cradle of human being, the birthplace of coffee, and different things that the world don't know about. My country has so much to teach Africa and the world, and I believe ግዴታ ቆንጆ ስለሆንክ አይደለም ሚስ ወርልድ የምትሄደው የምታደርገው ነገር ያስ ሁላችሁ ለ24 ሰዓት ለ48 ሰዓት የፈለገ ለ7 ቀን ለአንድ ሳምንት ፕራውድ በጣም አንደርስቲሜት ይደረጋል። ቁንጅና ብቻ ነው ይመስላቸው። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ኢትዮጵያዊቷ ቆንጆ አሸንፋለች። ኢትዮጵያዊቷ ቆንጆ ከአፍሪካ አንደኛ ከዓለም ስለ ሚስ ወርልድ አፍሪካ 2025 ዝም ማለት አላስቻለኝም። እውነት ሀሴትዬ መጀመሪያ we're proud of you የእውነት ነው የምልሽ ሀገራችን ስላስጠራሽልን thank you so much። ግን 67 ሚሊዮን ብር ሀገራችንን ወክላ ሚስ ወርልድ ላይ የተሳተፈችው ሞዴል ሀሴት ደረጀ ከዓለም ሁለተኛ ከአፍሪካ አንደኛ ሁላችሁ ለ24 ሰዓት ለ48 ሰዓት የፈለገ ለ7 ቀን ለአንድ ሳምንት ፕራውድ ነን ባንቺ we are proud to you our sister ብለን ጽፈንበት ቢዩቲፉል እንደነበር ወርልድ ቢዩቲፉል ገርል የሚለው ተጽፎበት ፕሮፋይል እናድርጋት። ሁላችንም ቲክቶክ ላይ ያለን በተለይ ሴቶች ተቀላቀሉ ይድቻለች ሪኮርድ አድርጋችሁ አስተላልፉልኝ። ሁላችሁ ወንዶችም ሴቶችም ኢትዮጵያኖች ሆናችሁ በሙሉ ልናመሰግናት የሄደችበትን የለፋችበትን ያገኘችውን ነገር በሙሉ ቴንኪዩ ልንላት ሀሴትን በጣም ነው የምናመሰግነው። በጣም የኮራንብሽ የሚለው ሁላችንም ፌስቡክ ላይም ቲክቶክ ላይም ፕሮፋይል እናድርጋት ለ24 ሰዓት ለብዙ ለ24 ሰዓት ሚስስ ወርልድ የሚለውን ፕሮፋይል እናድርጋት። አርጉ ይሄን ፕሊዝ። ስለ ሚስ ወርልድ አፍሪካ 2025 ዝም ማለት አላስቻለኝም። እውነት ሀሴትዬ መጀመሪያ we're proud of you የእውነት ነው የምልሽ ሀገራችን ስላስጠራሽልን thank you so much። ግን ኮሜንት ሴክሽን ላይ look at this comment እስኪ መጀመሪያ ና ኮሜንት ሴክሽን ላይ ገብቼ ሳይ በቃ እንደ ሀገር ምን ያክል እንዳፈርኩኝ አታውቁም። እዚህ የሆነ ደጅ ለማድረግ አይደለም ያለሁት፣ ግን የሆነ እስከመች ነው እንደዚህ የምንሆነው? የሆነ እንዴት ነው ሀገራችንን ያስጠራችልናችሁ ልጅ የምር ግን ቆንጆ ሆና ነው ስንት የሚበልጧት ሰው አለ አይደል ምናምን የምር 19 ዓመቷ ነው። ብሔሯ ምንድን ነው? are you sure ግን guys are you sure? ምን አገባን እኛ እኔ እኮ ምን አገባን? እስከመች ነው ያልበላንን የምናከው? ቆይ እንዴ ማለት of course she's so cute በመጀመሪያ ደረጃ። ሲቀጥል ኦንሊ መልክ ብቻ አይደለም ፐርሰናሊቲ አለ her confidence አለ እና በጣም ብዙ ፕሮሰሶችን አልፋ ነው ከሀገርም አልፋ ኢንተርናሽናሊ በዓለም ስማችን ያስጠራችሁና አንዳንዴ ቁጭ ብለን ስናየው የሆነ ቀላል ነገር ይመስላል እና ፕሮሰሱን የምታውቀው እሷ ነች። እና እስከመች ነው የሆነ ሰው ከፍ ለማለት ሲል የሆነ ፕሮሰስ አንድ እርምጃ ሲራመድ ለመጣል ምን ሞክረው? እንደውም ማሰብ ያለብን እንዴት ነው በሌላ ዘርፍስ እንደዚህ ሀገራችንን ማስጠራት ያለብን? እንዴት ነው ኔክስት ይር ደግሞ እሷ በዓለም ሁለተኛ ነች ሶ ኔክስት ይር እንዴት ነው አንደኛ መሆን ያለብን? ምንድን ነው ማድረግ ያለብን የሚለውን ማሰብ ሲገባን ጭራሽ እርስ በርስ ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። ኢትዮጵያዊቷ ቆንጆ አሸንፋለች። ኢትዮጵያዊቷ ቆንጆ ከአፍሪካ አንደኛ ከዓለም ሁለተኛ በመሆን ውድድሩ ማጠናቀቋ ተሰምቷል። በህንድ እየተከናወነ ያለው ሚስ ወርልድ የቁንጅና ውድድር አሁን ማለትም ዛሬ ፍጻሜው ማግኘቱ ተሰምቷል። ታዲያ በዚህ ውድድር የ109 ሀገራት ቆንጃጅት ሴቶች የተሳተፉ ሲሆን ሚስ ወርልድ የሚል መጠሪያ በማግኘት የዘንድሮ ዘውድ የጫነችው ታይላንዳዊቷም ኦፓል ሱቻታ አሸናፊ መሆኗን እንግዲህ ተሰምቷል። እሷን ተከትላ ኢትዮጵያን የወከለችውና በውድድሩ ላይ ሚስ ኢትዮጵያ ተብላ ስትጠራ የነበረችው ሀሴት ደረጀም ሁለተኛ በመሆን እንግዲህ ማጠናቀቋ ተሰምቷል። እንግዲህ ለሀገራችን ልጅ እንኳን ደስ ያለሽ ማለት ፈልጋለሁ። ለተጨማሪ መረጃዎች የፕላስ ምልክቷ በመንካት ፎሎ በማድረግ ቤተሰብ ሁኑ። 67 ሚሊዮን ብር ሀገራችንን ወክላ ሚስ ወርልድ ላይ የተሳተፈችው ሞዴል ሀሴት ደረጀ ከዓለም ሁለተኛ ከአፍሪካ አንደኛ በመውጣቷ ብቻ የ67 ሚሊዮን ብር ተሸላሚ ሆናለች። አንደኛ ለወጣው $1 ሚሊዮን ነው። በእኛ ወደ 130 ሚሊዮን ብር ማለት ነው። ብዙዎች ግን ይህንን ነገር የተረዱት አይመስለኝም። ማለትም የቁንጅና ውድድር ማለት ቁንጅና ብቻ የሚመስለው በርካታ ሰው አለ። በነገራችን ላይ የቁንጅና ውድድር ማለት ከቁንጅና ባለፈ የንግግር ችሎታ፣ ኮንፊደንስ፣ ራስን የመግለጽ ከራስ አልፎም
ሀገርን ይዞ ሀገርን ወክሎ ሀገርን ለዓለም የማስተዋወቅ ትልቅ ስራ ነውና እንደ ማንኛውም ነገር ዝቅ አድርገን ልናየው አይገባም። ልክ እንደ እግር ኳስ፣ ልክ እንደ ሩጫ፣ ልክ እንደ ፊልሞቻችን፣ ልክ እንደ የትኛውም ኢትዮጵያ ወክለው በዓለም አደባባይ እንደሚፎካከሩት ሁሉ ይህ ነገርን ቦታ ተሰጥቶት ክብር ተሰጥቶት ሊታይ የሚገባ ጉዳይ ነው። ብዙዎች እንደ ቀላል ነገር እያዩትና እየቀለዱበት ስላየው ነው። ነገርየው ቁንጅና ብቻ ቢሆን ኖሮ ከሷ የሚበልጡ ከ100 በላይ ሴቶችን ልደረድርላችሁ እችላለሁ። ነገር ግን ነገርየው ከዛ ያለፈ ጉዳይ ነውና ሀገራችንን ወክላ በዓለም አደባባይ ከዓለም 2ኛ ከአፍሪካ 1ኛ ለወጣችው ሞዴል ሀሴት ደረጀ ያለንን ክብር ማሳየት አለብን። እናመሰግናለን ማለትም አለብን።